ቀን ግንቦት 23 2026 በኢትዮጵያ ውስጥ እየተፈጸመ ያለውን የጦር ወንጀል እና የሰብአዊ መብት ረገጣ በተመለከተ የቀረበ አስቸኳይ መግለጫ ለንደን ዩናይትድ ኪንግደም። በለንደንና አካባቢው ለምትኖሩ እንዲሁም ከተለያዩ ከተሞች የመጣችሁ ኢትዮጵያውያንና የአማራ ማህበረሰብ አባላት በዓለም አቀፍ ደረጃ ሰብአዊነት፣ የህግ የበላይነት እንዲከበር ለምትሟገቱ አካላት በሙሉ የህዝብ ድምፅ ሆናችሁ ለምትሰሩ ዓለም አቀፍ የሚዲያ ተቋማት እና ጋዜጠኞች፣ የዓለም አቀፍ ማህበረሰብ፣ የብሪታንያ መንግስት ተወካዮች፣ ፖሊሲ አውጪዎችና ክቡራንና ክቡራት ዛሬ ግንቦት 23 2026 በለንደን አደባባይ የተሰበሰብነው በታሪክ ታይቶ በማይታወቅ መልኩ በኢትዮጵያ ውስጥ እየተፈጸመ ያለውን መጠነ ሰፊ የሰብአዊ መብት ረገጣና የፖለቲካ ውድቀት ለዓለም ለማሳወቅ ነው። የአሁኑ የኢትዮጵያ አገዛዝ ላለፉት 7 ዓመታት በህዝባችን ላይ እያደረሰ ያለውን ግፍ ከዲሞክራሲያዊ ስርዓት የወጣና የጦር ወንጀል ደረጃ ላይ የደረሰ በመሆኑ የእንግሊዝ መንግስት የሚከተሉትን እርምጃዎች እንዲወስድ እንጠይቃለን። ባለፉት 7 ዓመታት በኢትዮጵያ ውስጥ ዲሞክራሲ መዋቅሮች ሙሉ በሙሉ ፈርሰዋል። የኢትዮጵያ የበላይነት በጠመንጃ ኃይል ተተክቷል። ነፃ ሚዲያዎች ተዘግተዋል። ጋዜጠኞች፣ የሰብአዊ መብት ተሟጋቾች እና የፖለቲካ ተቃዋሚዎች ያለ ፍርድ ቤት ትዕዛዝ በጅምላ እየታሰሩና እየተሰቃዩ ይገኛሉ። ህዝቡ በነፃነት የመናገር የመደራጀትና የመንቀሳቀስ መብቱን በተነጠቀበት ይባስ ብሎ በመላው የአማራ ክልልና በትግራይ አካባቢዎች የእርስ በርስ ጦርነት ግጭት ባልቆመበት ሁኔታ ምርጫ እናካሄዳለን ማለት ዲሞክራሲያዊ ማላገጫ ማድረግ ነው። ይህ ምርጫ የህዝብን ድምፅ ለመስማት ሳይሆን የህዝብን አስከሬን ረግጦ አምባገነንነት በዲፕሎማሲያዊ ካባ ለመሸፈን የሚደረግ የይስሙላ ድራማ ነው። የአሁኑ ስርዓት ስልጣኑን ለማስጠበቅ ሲል በገዛ ዜጎቹ ላይ የከባድ መሳሪያዎችንና የሰው አልባ አውሮፕላኖችን በመጠቀም በመኖሪያ መንደሮች፣ በሃይማኖት ተቋማትና በገበያ ቦታዎች ላይ የጅምላ ጭፍጨፋ እያካሄደ ይገኛል። ይህ ድርጊት ለዓለም አቀፍ የጄኔቫ ስምምነት ጄኔቫ ኮንቬንሽን እና 1948 መሰረት ቀጥተኛ የጦር ወንጀል ዋር ክራይም እና የሰብአዊነት ላይ የተፈጸመ ጄኖሳይድ ነው። ህፃናት፣ አረጋውያን፣ ንጹሃን ዜጎች በማንነታቸው ብቻ እየተለዩ የሚታረዱበት፣ በገፍ ወደ ጅምላ መቃብር የሚወርዱበት አስከፊ ታሪክ ምዕራፍ ላይ እንገኛለን። በዚህ 5 ዓመት ውስጥ በጦርነት ቀጠናዎች በተለይም በአማራ ክልል ውስጥ የሚገኙ እናቶችና ህፃናቶች በታቀደና ስልታዊ በሆነ መልኩ የጅምላ አስገድዶ መድፈር ሰለባ ሆነዋል። ይህ ድርጊት የወገኖቻችን የቅስምና የሞራል ስብራት ለመፍጠር እንደ ጦር መሳሪያ ጥቅም ላይ እየዋለ መሆኑ የችግሩ እጅግ አረመኔያዊነትን ያሳያል። ከዚህ በተጨማሪ በሚሊዮኖች የሚቆጠሩ ሰላማዊ ተፈናቃዮች ለረሃብ እና ለበሽታ ተጋልጠዋል። አገዛዙ ዓለም አቀፍ የሰብአዊ እርዳታዎችን ወደ ክልሉ እንዳይገቡ እገዳ ማድረጉ ህዝብን በረሃብ የመቅጣት ሌላኛው የወንጀል ማሳያ ነው። ክቡራን የብሪታንያ መሪዎች፣ ዩናይትድ ኪንግደም በዓለም መድረክ የሰብአዊ መብት ተሟጋቾች፣ የዲሞክራሲ እሴቶች ጠባቂና የሴቶች ህፃናት መብት አስከባሪ እንደመሆኗ መጠን ይህን ግልጽ የዘር ማጥፋትና የጦር ወንጀል እያየች በዝምታ ማለፍ የለባትም። የዩኬ መንግስት ለዚህ አምባገነን ስርዓት የሚሰጠው ማንኛውም ድጋፍ የንጹሃን ስቃይ እንደማራዘም ይቆጠራል። ስለሆነም ይህንን ታሪካዊ ህጋዊ ኃላፊነት መነሻ በማድረግ የብሪታንያ መንግስት በአስቸኳይ ጣልቃ ገብቶ የሚከተሉትን 6 መሰረታዊና ወሳኝ እርምጃዎች በአገዛዙ ላይ እንዲወስድ በጥብቅ እንጠይቃለን። አንደኛ፣ የምርጫ ድጋፍ እንዲቆም። ጦርነት ባለበት በሚሊዮኖች የሚቆጠሩ ዜጎች በተፈናቀሉበትና አገዛዙ የጦር ወንጀል እየፈጸመ ባለበት ሁኔታ የሚደረግ ምርጫ የንጹሃንን ደም ማፍሰሻ ፍቃድ መስጠት ነው። በመሆኑም የዩኬ መንግስት ለማንኛውም አይነት የምርጫ ሂደት የሚሰጠውን የገንዘብ ቴክኒክና የታዛቢነት ድጋፍ በአስቸኳይ እንዲያቆም እንጠይቃለን። 2. የጦር ወንጀሎች እንዲቆሙ ጫና መፍጠር። አገዛዙ በአማራ ክልልና በሌሎች አካባቢዎች በንጹሃን ላይ የሚፈጸሙ ድብደባ፣ በአደባባይ የጅምላ ግድያ፣ የጅምላ እስራትና የጤና ጣቢያዎችና ትምህርት ቤቶች ወደ ወታደራዊ ካምፕ በመቀየር ትምህርት
ስርዓቱ እንዳይኖር በማድረግ በአጠቃላይ የህዝብን ህልውና አደጋ ላይ ስለጣለ ይህ ድርጊት በአስቸኳይ እንዲቆም መንግስታችሁ የሚችለውን የኢኮኖሚና የዲፕሎማሲ ጫና እንዲያደርግ እንጠይቃለን። 3. ሰራዊቱ ከአማራ ክልል እንዲወጣ የመንግስት ሰራዊት በአማራ ክልል ውስጥ እያካሄደ ያለውን ወታደራዊ ጥቃት፣ የሰብአዊ መብት ጥሰት ወንጀሎች በህፃናት እንዲሁም ሴቶች እህቶቻችንና አዛውንት ላይ አስገድዶ መድፈርን በአጠቃላይ የህዝብን ህልውና አደጋ ላይ ጥሏል። በመሆኑም ሰራዊቱ በአስቸኳይ ከክልሉ ወጥቶ ወደ ካምፕ እንዲመለስና ህዝቡ ወደ ቀድሞ ሰላማዊ ህይወቱ እንዲመለስ የእንግሊዝ መንግስት ጫና እንዲያደርግ እንጠይቃለን። 4. ሰብአዊ እርዳታ ለተጎጂዎች እንዲደርስ በአማራ ክልልና በጦርነት ቀጠናዎች ለሚገኙ በሚሊዮን የሚቆጠሩ ተፈናቃዮች ሰብአዊ እርዳታ፣ ምግብ እና መድኃኒት ያለምንም ገደብ እንዲደርስ የዓለም አቀፍ ማህበረሰቡ በአገዛዙ ላይ ተጽዕኖ እንዲፈጥር እንጠይቃለን። በሴቶች እና በህፃናት ላይ የሚፈጸም ጥቃት ይቁም። ሴቶች አስገድዶ መድፈርና ህፃናትን መግደል አገዛዙ እንደ ጦር መሳሪያ እየተጠቀመበት ይገኛል። እነዚህ የጭካኔ ድርጊቶች የፈጸሙ አካላት በዓለም አቀፍ የወንጀል ችሎት እንዲጠየቁ የዩኬ መንግስት የበኩሉን ድርሻ እንዲወጣ እናሳስባለን። 6. ከዚህ በፊት የተመረጡ የህዝብ ተወካዮች ለመረጣቸው ህዝብ ድምፅ በመሆናቸው የተመራጭነት መብታቸውን በግለሰብ ትዕዛዝ በመግፈፍ አስረው ሰብአዊነታቸውን በአሰቃቂ ሁኔታ በመርገጥ በመኖርና ባለመኖር ቀጭን ግርዶሽ ውስጥ እያሰቃዩቸው ይገኛሉ። ስለዚህ የህዝብ እንደራሴዎች፣ ጋዜጠኞች፣ ምሁራኖች እና ሰብአዊ መብት ተሟጋቾች ጤናቸው ተጠብቆ ከስር እንዲፈቱ እንጠይቃለን። ማጠቃለያ ወገኖቼ፣ ዛሬ እዚህ የቆምነው 7 ዓመት ደም ላነባው ወገናችን ድምፅ ለመሆን ነው። የአማራ ክልል የጦርነት ቀጠና ሆኗል። እናቶች ተደፍረዋል፣ ህፃናት ተገለዋል፣ ሚሊዮኖች ተፈናቅለዋል። ይህ ሁሉ ግፍ እየተፈጸመ ምርጫ እናካሄዳለን ማለት የህዝብ አስከሬን ረግጦ ስልጣን ላይ ለመቆየት መሞከር ነው። እኛ ዛሬ ለእንግሊዝ መንግስት የምናቀርበው ግልጽ መልእክት ከጨቋኝ አገዛዝ ይልቅ ከሚሰቃየው የኢትዮጵያ ህዝብ ጎን እንዲቆም እንጠይቃለን። በደም የጨቀየው አገዛዝ አትደግፉ። ሰራዊቱ ከአማራ ክልል ይውጣ። ለእህቶቻችን ለእናቶቻችን ፍትህ እንሻለን። የቤተ ክርስቲያን መውደም፣ የእምነት አባቶች ምዕመናን ግድያ እንቃወማለን። የተራበው ህዝባችን እርዳታ እንዲያገኝ በሩ ይከፈት። ዝምታ ለግፈኞች ድጋፍ መስጠት መሆኑ ይታወቅልን። ድምፃችን ዓለም እስኪሰማው ድረስ ማሰማታችንን አናቆምም። Stop funding war crime in Ethiopia. UK don't support fake election. Army out from Amara region. Justice for victim rape. Human rights aid now. አመሰግናለሁ።